ሀብታም ብትሆን ያድንም ከሞት ሚያድን ግን ኢየሱስ ነው። ኢየሱስ ሞትን ሞቷል። ዕዳህን ተወስዶልሃል፣ ተከፍሎልሃል። እመን በወንጌል። ወንጌል የመጣው ለእኔና ለአንተ ነው። አምነን ከዘላለም ቁጣ እንድናመልጥ ነው። የዘላለም መንግሥት ወራሽ ዜጋ እንድንሆን ነው። የእግዚአብሔር ቤተሰብ እንድንሆን ወንጌል ይሰበካል። ወንጌል ስለ ልጁ ነው። ልጁ ያለው ሕይወት አለው። በልጁ የሚያምን ከሰይጣን መንግሥት ያመልጣል፣ ከኃጢአት ነፃ ይወጣል። ያለ ክርስቶስ ኢየሱስ ደም ከኃጢአት መታጠብ ነፃ መውጣት አትችልም። አዳጊው ክርስቶስ ነው። ነፃ የሚያወጣው ኢየሱስ ነው። በኢየሱስ ወንጌል ነው። የመዳን ቀን ዛሬ ነው፣ አሁን ነው። ሞት ሳይቀድም ቶሎ በል ወደ ኢየሱስ ጉያ ግባ። ኢየሱስ ያቅፋል፣ ይወድሃል፣ ታሪክን ይቀይራል። ኢየሱስ ልጁ ሊያረግ ይፈልጋል። ሞትህን ዕዳ ወስዷል። በኢየሱስ እመን። ወንጌል ይለውጣል። ወንጌል ይቀድሳል። ወንጌል የእግዚአብሔር ማህበረሰብ ያረጋል። የእግዚአብሔር ብርሃን እንዲበራልህ አሁኑኑ ወደ ኢየሱስ ና። ኢየሱስን ወንጌል እንሰብካለን። ለኃጢአታችን የሞተው ከኢየሱስ ውጪ ሌላ የለም። ከኃጢአት የሚፈታ ኢየሱስ ብቻ ነው። ከኃጢአት ነፃ የሚያወጣ ኢየሱስ ነው። በደሙ ያጥባል። ሞትን ሞቷል። ይህንን ድምፅ ችላ ብትል በመጨረሻ በፍርድ ቀን መልስ የለህም። እያፈርክ እያዘንክ ወደ ሲኦል ወደ እሳት ባህር ትገባለህ። ከሰይጣን ጋር አይፈረድብህ። የማምለጫ ዓለት ኢየሱስ ነው። ኢየሱስ ይወድሃል። ና ወደ ኢየሱስ መንግሥት። እሱ ብርሃን ነው። በኢየሱስ የሚያምኑ ኩነኔ የለባቸውም ይላል መጽሐፍ ቅዱስ። ኢየሱስ ማመን አያሳፍርም። ኢየሱስ ሕይወት ነው። ኢየሱስ ብርሃን ነው። ኢየሱስ ቤታችን ሆኗል። ተሰውቶልሃል፣ ተሰውቶልሻል። አንተ ለዘላለም አትጠፋም። እንዳትጠፋ ክርስቶስ ስለ አንተ መከራ ተቀብሏል፣ ዕዳ ተከፍሏል። በኢየሱስ በማመን የእግዚአብሔር ቤተሰብ እንድትሆን ኢየሱስ ይጠራሃል። የምህረት ደጅ ሳይዘጋ ቶሎ በል አሁኑኑ ንስሐ ግባ። በኢየሱስ ወንጌል እመን። ኢየሱስ ሕይወትህ ነው። ኢየሱስ ይወድሃል። ኢየሱስ ተገርፎልሃል። ኢየሱስ ሞትን ሞቷል። ኢየሱስ ስላንተ አልቅሷል። አንተ እንዳታለቅስ፣ ወደ ዘላለም ለቅሶ ወደ እሳት ባህር እንዳትገባ፣ ወደ ዘላለም ጉስቁልና እንዳትሄድ ኢየሱስ ተቆጣጥሯል። በሱ ድህነት